አለ ውጣ አስመ ውጣ ዳያቤቲክስ የስኳር በሽታ ውጣ ከሱ ውስጥ የወጣ ነው። ከየት ሀገር ነው የመጣኸው? ከአርሲ ነገሌ። ከአርሲ ነገሌ ቫአኒ ዴክሎሪ ባዲያም አዱኛ የሚል ስም አያለው። አዱኛ ምን ነው? የት ነው የምታውቀው? አዱኛ ነው። አዱኛ ጎረቤቴ ነው። ያንተ ጎረቤት ነው። ምክንያቱም እርሻ ያለው ሰው መሬት ያለው ሰው አያለው። አዎ ከከተማ ውጪ ካናይ ፕሮፌሳይ አንተ ፖይዝን ያደረገህን ሰው አያለው። ብዙ ምቀኛ አለ። ትክክል። ብዙ ምቀኛ አለ። በልጅነት ነገር ሲሳካልህ ሲሆንልህ የማይወዱ ሰዎች አሉ። ከዚህ ተነሳ ውስጥ ያለውን ነገር ውስጥ የጨለማ መንፈስ አስገብቶ ፖይዝን አድርገው መርዘዋል። ልጆች ያሳየኛል። ትናንሽ ልጆች 1 2 3 ልጆች አያል። ካናይ ፕሮፌሳይ አሁን እኔ እዚህ ስጸልይ እግዚአብሔር አምላክ የበሽታን ቀንበር እዛ ሲሰብራ ያለው አሜን። መርገም ከዚህ ልጅ ላይ ተሰበረ። አሜን። ምክንያቱም አምላክ እግዚአብሔር ይሄንን ሲያወጣ በሰው የተደረገውን የክፋት ስራ ያያል። አሜን። የጭቃ ቤት አያሉ በእንጨት የተሰራ የኔ ነው። ካናይ ፕሮፌሳይ ግቢ ነው ማየው። ግቢ ያለው 1 2 3 ክፍሎች አያለው። 3 ክፍሎች አያለው። በእንጨት የተሰራ ቤት አያለው። ትክክል። አዎ ትክክል። ትልቅ ግቢ ነው። yes 400 ካሬ ነው። 3 ልጆች አየው። ትክክል። እግዚአብሔር አምላክ ይሄ ግቢ ነው። አዎ ግቢ ነው። እዚህ ግቢ መንገድ ያለው ፊት ለፊት መንገድ አለ። ትክክል። ካናይ ፕሮፌሳይ ኢየሱስ ክርስቶስ የተባረከ ይሁን። አሜን። ከዚህ ቦታ ውጪ ሌላ ቦታ እርሻ ያለው ትልቅ እርሻ ያለው እርሻ አለኛው ከብቶች ያሉት ሰው ያለው አባቴ ነው። ብዙ ከብት ነበሩ። ያልቃሉ በቃ ዝም ብሎ ሰው እስከሚቀናበት ድረስ ከቤቱ ውስጥ እየነዳ የሚያወጣቸው የእናንተ ቤት ከብቶች በቃ ሰፊ ናቸው። ለእረኞች 1 2 3 እረኛ እየተቀያየረ የሚያደርገው ብዙ ከብቶች ያለው አንተ ባለጠጋ ቤት ነህ። ዛትስ ወይ ይሄንን ሰው የሚያሳድዱት ለዚህ ነው። ካናይ ፕሮፌሳይ ይሄንን ሰው አሁን አሜን። ልጆቹ ተፈተዋል። አሜን። ጠላቶች አይነ ያየ እግዚአብሔር እንደ እንጨት ያደርቃቸዋል። አሜን። ምክንያቱም እግዚአብሔር ለኩ ተመልከት። ይሄ መርዝ ከውስጥ አውጥቶ ከሆነ የአባትህን ቤት ርስት ወራሽ አንተ ነህ። አሜን። ለብዙ ሰዎች እንጀራ የምትሆነው አንተ ነህ። አሜን። ጌታ ኢየሱስ ክርስቶስ ፈተዋል። አሜን። ዛሬ አንተ ላይ ጭንገፋ ተሰብሮ ከሆነ አሜን መንገድ ይከፈታል። አሜን። ከየት ነው የመጣኸው? ነገሌ አርሲ። ከአርሲ ነገሌ ፍሬ እንኳን ደስ አለ። ጌታን አመስግን። ሆኖልሃል። አሜን። ደስ እያለ ሄድ። አሜን። እናትህና ቤተሰቦችህ እግዚአብሔር አምላክ የውጭ ሀገር በር ከፍቷል። አሜን። የስኳር ህመማ ያለው ማዝር አላት። ሰውነታቸው ትክክል ትልቅ ናቸው። በስኳር ሰቃያሉ። አሁን እኔ እናንተ ቤት ውስጥ ነው ያለሁት። ስኳር በሽታ አለ። ትክክል። ይሄ በሽታ አሁን እኔ እዚህ ሆነ if I am a prophet of God እግዚአብሔር መልእክተኛው ከሆንኩ ስኳሩ አሁን ይወጣል። አሜን። ከላያቸው ላይ ምክንያቱም ሲመረመሩ ስኳር ከተገኘባቸው ቪዛ ይሰጣቸው። አሜን። ነገር ግን አሁን እግዚአብሔር በሽታውን ከላያቸው ላይ ስለሚያነሳ አሜን። ቪዛ ሆነዋል። አሜን። ተሰርቷል። አሜን። ለልጆቹ ትኖራለህ። አሜን። እግዚአብሔር አምላክ ስሙ ይባረክ። አሜን። አንተ ራስህ ትሄዳለህ። አሜን። ወንድማ ያለው አዎ ወንድሞች አሉኝ። እነሱ ይጠሩሃል። አሜን። አሜሪካን ሀገር ትሄዳለህ። አሜን። አሜን። እንኳን ደስ አለ። አሜን። አይሲ ሆኖልሃል። አሜን። መንገድ የዘጋ ውጣ፣ ስኬት የያዘ ውጣ፣ ሰልውጣ፣ ውጣ፣ ውጣ፣ ኢየሱስ ክርስቶስ ውጣላት። ውጣ። ልጅ የሚፈልግ ሰው፣ ልጅ የጠማው ሰው እፈልጋለሁ። እግዚአብሔር ሰው ግን እግዚአብሔር አምላክ ያመከነሽን ነገር ከውስጥሽ አውጥቷል። አሜን። ይሄ ካንቺ ውስጥ የወጣ ነው። አዎ እመኚ። አሁን ስትሄጂ ጭንገፋ ተሰብሮ አሜን። ታሪክሽ ተቀይሮ አሜን። እግዚአብሔር ክብር መልስ ይዘሽ ትመጫለሽ። አሜን። አሜን። ፍሪ ጂሰስ ኔም ማራኪታ ሎቭራማጂ ፕራቫዲያማ ጠንቋዮች ይዘውታል። ፍታ፣ እጁ ላይ ያለውን እግሩ ላይ ያለውን ፍታ፣ ወደ ውስጥ ያለውን አውጣ። መርዝ ነው ከውስጥ የወጣው። ፋሚላ ዲያማ ተው ማይቲ ኔም ኦፍ ጂሰስ you are free ነፃ ነህ።
እንኳን ደስ አለ። አሜን። ከየት ሀገር ነው የመጣኸው? አርሲ ዲክሲስ። እንኳን ደስ አለ። አሜን። ኢየሱስን አመስግን። ሊብራ አጌዳ ለማንቲ ረቦግሊ ረባጋዲያ ማስ መርዝ የመርዝ እንኳን ደስ አለሽ። ዓለም ማናት? ጓደኛዬ። ያንቺ ጓደኛ አንድ መስሪያ ቤት ውስጥ ተቀጥራ የምትሰራ ሴት ነው አየው። ቅጥር የምትቀጠር ኦር ደግሞ ቅጥር ተቀጥራ የምትሰራ ሴት አየው። የእግዚአብሔር መንፈስ ምንድነው ስል ዓለም የተላከሽ ሰው ናት። ዓለም ተልኮ ተደርጓል በሷ ላይ ላይፍ ህይወት ትዳር ቤት ምንም ነገር እንዳይሳካ የሚያደርግ ስፒሪት አንቺ ላይ ነበር። እግዚአብሔር አምላክ ከላይሽ ላይ ያወጣ። አሜን። መርዙን ይሄ ምንሽ ነው? ይቴ እነዚህ አጎቶቼ ናቸው። ይቴ ናት። ጌታ ደርሶልሻል። እንኳን ደስ አለሽ። እንኳን ደስ አለሽ። ጌታ ደርሶልሻል። የእግዚአብሔር ሰው እቺታችን ጉባኤው ሙሉ ጠዋት ሲያያት ነበረ። መቀመጥ አትችልም፣ ፍራሽ አንጥፉላታል፣ መተኛት አልችልም ማለት ሙሉ ጉባኤው ስለሷ መመስከር ይችላል። ምንሽ ነበር የሚያምሽ? እቺ ጎሮሮ ላይ ያፍናታል እና ድክምክም ይልሻል። በአየር ውጪም ማስገባትም አይችልም፣ ውስጡም ደግሞ መውጣትም አይችልም፣ መግባትም አይችልም። ያጨናንቅሻል። ክፈች አፍሽን። እንኳን ደስ አለሽ። ጌታ ኢየሱስ ፈቶሻል። ውጣ ከውስጥ የተቀመጠ ውጣ ውስጤ አለ። አደገኛ መንፈስ ነው። ተጫውቶባታል። አንድ ወንድ አብሯት ሊተኛ የሚፈልግ ወንድ አባብሎ ካስተኛት በኋላ ውስጧ የከተተው ስፒሪት አለ። ከዛን ቀን ጀምሮ ህይወቷ ልክ አይደለም። ሁል ጊዜ ጠላት ውሻ ነው የሚልክባት፣ ጨለማ ነው የሚልክባት ላይፏን። ምንድነው ያረካት? ምር የጨመርከው ሶስት የጨመርከው ምንድነው? ያ ሰው የወጋት የትዳር እንዳይሳካ ምን ናት? ሚስት ስንት ጊዜ ሆናችሁ ከተጋባችሁ? 10 ዓመት 10 ዓመት ይሆናችኋል። አንተ ከመምጣቷ በፊት የሆነ ሰው እሷን ሌላ ነገር አድርጓል። ታውቃለህ? ከሱ ወጣ ነው አንተን ያገባችው። አዎ። እስካሁን እንዴት 10 ዓመት ትቀመጣለህ አንተ? ፊቷን ማበላሸት ይፈልጋል። የእናንተን ኑሮ ዜሮ ማድረግ ይፈልጋል። ማህፀኗን መዝጋት ይፈልጋል። አዎ። ማህፀኗ እንደማማታል ይቆረጥ ተብሏል። ራሷ ይሄ መንፈስ 10 ዓመት ላይ የተቀመጠ። አሁን ሰዓት አልቋል። ቀጥ ብለህ ቁም። ኦኬ። እጇ ላይ ያለውን ፍታ። ማህፀኗ ላይ ያለውን አውጣ። ጭንቅላቷ ላይ ያለውን አውጣ። እግሯ ላይ ያለውን አውጣ። የሰራውን የድግምት ስራ ያስደንሰዋል። ሪካኖቭራሊስታ ፕራቫዲያማስ in the name of Jesus 1 እሳት ነው። እዚህ ወደ ላይ እሳት ነው። የመንፈስ ከላዩ ላይ ካልወጣ አንተ ከሷ ጋር የምትኖሩ ኑሮ አይደለም እኮ። አሁን በጣም ብዙ ችግር አለባችሁ እናንተ። አዎ፣ ደስተኛ አይደለም። ይሄ መንፈስ ነው አንተን ከቤት ሊያስወጣ ነው። አሁን ይሄ መንፈስ ካልሄደ አንተ ትወጣለህ። አሜን። እግዚአብሔር አምላክ እሳቱን ይልቀቅበት። ጠላት ይወጣል፣ አንተ አትወጣም። አንተ እንድትሄድ ትታት እንድትሄድ የሚፈልግ መንፈስ አለ። እሷን አንተ ደስተኛ አይደለም። ያ መንፈስ ነው እስካሁን አለ ከሷ ጋር። አዎ፣ ትክክል። ይባረር። አዎ፣ ይባረር። ይኸውልህ እሷ ሚስት ነች። እሺ፣ ትታት ልትሄድ አይገባም። ትታት እንድትሄድ የሚያረግን መንፈስ አለ እሷ ላይ። እሱን አባረራለሁ። አሜን። ይባረር ወይ? አዎ፣ ይባረር። አይ ኮማንድ ጎ በናዝሬቱ ጌታ በኢየሱስ ስም አልቋል። ሰዓተ ጎ እሷ አይወጣም፣ አንተ ትወጣለህ። እሷ አጠገብህ ተኝታ አንተ በህልም ሌላ ሴት ታያለህ። ከሌላ ሴት ጋር ስታድር ያሳያል አንተን። አዎ። ተናገራምኝን የመጣሁት ለትዳሬ ነው። እሱ ለበሽታ የመጣው መስሎታል። አድርሰኝ ስለውም እኔ ለትዳሬ ነው የመጣሁት። ለትዳር ነው። ምክንያቱም ኢቭን አንድ መኝታ ላይ ሆናችሁ ራሱ ያስጠላሻል። አንዳንድ ጊዜ አጠገብሽ ራሱ እንዲሆን አትፈልጊም። እሱ ራሱ እንደዚህ ነው። ሁለታችሁ የተለያየ ዓለም ነው ያላችሁ። ተናገር እግዚአብሔር። አንቺ አጠገቡ ሆነሽ እሱ በህልሙ ሌላ ሴት ጋር ይተኛል። ይነግረኛል። ይሄ መንፈስ በነገራችን ላይ ምክንያቱ አንቺ እሱን ከማግኘትሽ በፊት የነበረ እሱ የሚያውቀው ታሪክ አለ። በሱ ምክንያት ነው አንቺ እንደዚህ ሆንሽው። ሁለታችሁንም የሚረብሸው መንፈስ ኢቭን ጤናሽን ረብሸዋል። ይሄ ማህፀን ሰላም አይደለም። ብዙ ነገር እዚህ ውስጥ አለ። ከዚህ የተነሳ ብሎክ አድርጓቸዋል። ኦ ማይ ጋድ። ከዚህ የተነሳ ዘግቷቸዋል። ዛሬ እግዚአብሔር አምላክ ላንቺ ይከፍታል። አሜን።
አንቺን ይፈውሳል። አሜን አንተ ከቤት አትወጣም። አሜን ህልም ላይ ያለው ነገር አሜን የምትሰራው ስራ ሁሉ አይሳካም። አንተ ምንም ፋይናንስ አይሳካም። ዝም ብለህ ቤት ውስጥ መግባት ከቤት መውጣት እንጂ ሰላም የሚባል ነገር ትክክል ነው። ሌላ የለም። ህይወታችሁ ዛሬ ይቀየራል። አሜን። ተፈውሰሻል። እግዚአብሔርን አመስግን። እንኳን ደስ አለሽ። አሜን ለጤንነትሽ ብቻ አይደለም ትዳርሽ ራሱ ተፈውሷል። ለዛ ነው የመጣሁት። እንኳን ደስ አለሽ። አሜን ሂዱ በሰላም ጌታን አመስግኑ። በህልሜም ትመጣለህ። በቀደም ራሱ ሮብ ለታ በቃ የእግዚአብሔር መንፈስ ወደ አንቺ ልኮኛል ብለኝ የሆነ ነገር እንዲተሸክመ መጣና እንዲወድቄ ነው ስለት የደረሰልኝ እንደዚህ ማለት ነው። ስለት የደረሰልኝ ብለኝ ደግሞ ያየሽው እንደዛ ሆኗል። እጄን ንኪኝ ብለኝ በመንፈስ ቅዱስ ሞላኝ። አሜን ሳት ያዘ በጌታ በኢየሱስ ክርስቶስ አውጣው በጌታ በኢየሱስ ክርስቶስ ስም ሳት በሉ ጸልዩ በጌታ በኢየሱስ ክርስቶስ ስም። ከሶስት የወጣ ነው። እግዚአብሔር መርዙን አውጥቶልሃል። አሜን። ዶክተር መሆን የነበረብህ ሰው ናት። ትክክል። እግዚአብሔር ሰው ተናገር። ይሄ አንተን የያዘው ስፒሪት ነው ላይፍህን ዜሮ ያደረገበት። ትክክል። እግዚአብሔር አሁንም አንድ ተራራ እንደሚዞር ዝም ብለህ መዞር ነው እንጂ እውነት ነው። ርፍ ያለ ነገር የለም። ድካም ብቻ። ባዶ። የእግዚአብሔር መንፈስ በአባትህ በእናትህ ዘር በኩል የሚሰራውን ስፒሪት ከላይ ላይ አንስቶታል። አሜን አሜን። እግዚአብሔርን አመስግን። አሜን። እስኪ ተፈትቻለሁ በለኝ። ተፈትቻለሁ። ክፈት አፍህን። ይሳካልሃል፣ ሆኖልሃል። ምን ነች? ባለቤቴ ናት። ጂሰስ ኔም። ብዙ ስቃይ ውስጥ ነው ያለነው። አኖይንቲንግ ኦይል ሰጣለሁ። አሁን እኔ እንዳረኩ ሄደህ ታረግላታል ደስ እያለ ሼቫር ዲያካሶ ፕሪፓዲያማስ you are free። ብዙ ርስት አለ አንተ ከእጅህ በገንዘብ የሚለወጥ የሚሸጥ ብዙ የሚሸጥ ነገር አለ። እግዚአብሔር አምላክ ሚሊዮነር ያደርጋል። ጌታን አመስግን። እግዚአብሔር መርዙን አውጥቶልሃል፣ ተፈታሃል። ማራኪታ ሎቭራማጂ ፕራቫዲያማ ከሶስት የወጣው ኢየሱስ ይባረክ። አሜን። ጌታ ስሙ የተባረከ ይሁን። አሜን። በህይወትሽ ዘመን ሁሉ ጌታ ታልና ታርጎልሻል። አሜን። እንኳን ደስ አለሽ። አሜን። ተሰራለ አይሳካል። አንተ ላብ ነጭ እስከሚሆን ድረስ ያልቆፈርከው ጉድጓድ የለም፣ ምንም አይሳካል። ትክክል። ምክንያቱም አንተ አንድ ሰው አያለው በጠንቋይ ታስረሃል። የአምላኬ መንፈስ ሀብትሽ የምትለው ሰው የት ነው የምታውቀው? ይሄን ሰው ኃይሉ እኔስ አንተ ስም ነው። ኃይሉና ኃይሌ የዚህ ስም ላይ ድግምት አለ። የተደገመው ደግሞ ኦሬዲ አይ ቶልድ ዩ። አንተ ጥያቄ ጽፈህ አያልቅም። 10 11 ጥያቄ ያለው ጨምር ብለህ ገና 20 ትጨምራለህ። አለ ብዙ ችግር። ትክክል ነው። አንተ ነፃ ትወጣለህ ዛሬ። አሜን በኢየሱስ ክርስቶስ ስም ፈታው። ውጣ። እንኳን ደስ አለህ። ሆኖልሃል፣ ተሳክቶልሃል። የት ነው አንተ አሁን ያለው? እኔ ጅማ ሊሙ ኮሳ ወረዳ ይባላል። ሂድና እዛ ሀገር የሚታወቅ እርሻ አለ። ከዛ እህል ትጀምራለህ አንተ። እግዚአብሔር አምላክ አንተን ባለጠጋ ያደርጋል። አሜን ከዛ ታስጭናለህ። አሜን ሂድ። ሆኖልሃል። አሜን። ጌታን አመስግን። መርዙ ሳይወጣ ቀንበር አይሰበርም። መርዙ ሳይወጣ አንድ ላይ ነው የምትኖሩት? አዎ አየሹ አየሁ። ወደ ላይ እያላት ነበረ። የት ሀገር ነው የምትኖሩት? ከአዲስ አለም እና አብራችሁ ነው የምትኖሩት? አንዳንዴ እዚህ ወደ ሱሉልታ አካባቢም አዲስ አበባ ኖራለች። ኑሮም አልተሳካለ። ይኸው ትዳርም የለ ምንም የለም። እንደዚህ ስታያት ሁሉ ነገር ትክክል ነው። መቼም ሰው በፈርስት ኢምፕሬሽን ይለካል። ግን የሚገርመው ነገር የናንተን ቤት ችግር አያሉ። ይሄ የአባታችሁ ቤት ችግር ነው። በአባታችሁ ዘር አምልኮ አያለው። ትክክል። የእግዚአብሔር መንፈስ በአባታችሁ ዘር በኩል የሚሰራ ረጅም ዓመት የተቀመጠ ሰው የሚሰበሰብለት መስዋዕት የሚደረግለት አምልኮ አያለው። ካናይ ፕሮፌሳይ እግዚአብሔር መንፈስ ቅድም እየተናገርኩ ነው። መገርሳ ያንቺ አባታችሁ ነው። በጣም ብዙ ሰው የሚሰበስብ አምልኮ አያለው። እግዚአብሔር አምላክ ያንን መንፈስ ዛሬ ሰበር ይለኛል። ምክንያቱም አንቺ ቆንጆ ነሽ እንደዚህ፣ ግን ሰው ይመጣል፣ ሰው አይበረከትላትም። ይጀምራሉ፣ ይቋረጣል፣ ይጀምራል፣ ይፈርሳል። ህይወቷ ጥያቄ ውስጥ ሆኗል። ኢቭን
ልጅ እንድትወልድ ልጅ ማየት ትፈልጋላችሁ። ቤተሰብ ይጠብቃል አይደለም? ለልጅ ለትዳርም ጥያቄ ሆነዋል የአባታችሁ ቤት። ምክንያቱም ሸፈቱብኝ፣ አመለጡ፣ ከጄ ወጡ የሚል ስፒሪት ያለው መሲ ማናት? ለሷ ብዙ ጊዜ ነው መጸልዩ። በጣም አኒዳሎ ፍራሺ ካፓ ለሷ ብዙ ጥቃይቻለሁ። ዛሬ እግዚአብሔር አምላክ መልስ ይሰጣታል። አሜን። ወርቁ የሚባል ሰው ያለው በህይወት የሌለ ሰው ሺድ አቫኒ ካራባ እንዴት አንቺ አታውቂውም? ያክስታችን ልጅ ነው ያላችሁ። እግዚአብሔር አምላክ በዚህ በመገርሳ በሚባል ሰው የሚሆነውን የጨለማ ስራ ውጤቱን የእግዚአብሔር መንፈስ እያሳየኝ ነው። አንደኛ ምንም ነገር እንዳይሳካላችሁ ያደርጋል። ሁለተኛ ገዳይ ነው መንፈሱ ራሱ። እውነት ነው በጣም አማዲ ካሮቫዲያ ሳፑራ ማዲያማ ሲምቦ ምን ማለት ነው? ምን ማለት ነው? ሲምቦኔ ማለት ባንቺ ኮራን እንደማለት። እሷ ግን አሁን የሚኮራባት ናት አይደለም። የእግዚአብሔር ተመልከቱ። አይደለም። እሷ ታውቃለች። እኔ ላሳያችሁ። እሷን እንደዚህ ስታዩት መልካም ነች። ስሟ ሲምቦ የእግዚአብሔር መንፈስ ይለኛል። ምን ማለት ነው? በአማርኛ ባንቺ ኮራሁ ማለት ነው። ከልጅነቷ ጀምሮ ቤተሰብም ያውቃታል መልካም እንደሆነች። ትዳር የሚባል ነገር ግን እጇ ውስጥ መግባት አልቻለም። ብዙ ሰዎች ናቸው ከህይወቷ ላይ እየመጡ የሚሄዱት። ምክንያቱም እሷ አይደለም ችግሩ፣ መንፈሱ ነው የሚያባረው። እሷ ጋር የመጣውን ያባራል። ዛሬ እኔ ከሷ ላይ እመታዋለሁ። ምክንያቱም ቅድም ሲጮህ እዚህ ጋር ስትመጣ ሲያስመልስ ያያችሁት መንፈስ የሷ ጠላት ነው። በአባቷ በመገርሳ በኩል ያለ ካኔ ፕሮፌሰር ታምቢ እግዚአብሔር ሰው ታምቢ ይሄ ዓመት ሳያልቅ 2018 ነው። ወደ እሷ የሚመጣ ሰው አለ። አሜን። ለምስክረት ያበቃል። በቀን ተይ እነዛ አይሆኑም። እነስካሁን የመጡት አይሆኑም። ምክንያቱም ተነካክተዋል። እግዚአብሔር አምላክ አዲስ ነገር ይሰራል። አሜን። 2018 ያንቺ ዓመት ነው። አሜን በይ። ውስጥሽ ያለው አውሬ አሜን። እንኳን ደስ አለሽ። አሜን። ወርቁ እንደሞታ አንቺ አትሞችም። አሜን። እግዚአብሔር አምላክ አንቺን ፈቷል። አሜን። እንኳን ደስ አለሽ። አሜን። አንድ ትንሽ ወንድ ልጅ ያለው የማ ልጅ ነው? የኔ ልጅ ነው። እስቲ አምጪ ፎቶውን። ይሄ ብላቴና ታላቅ ሰው ነው የሚሆነው። አሜን። ለሀገር የሚጠቅም ሰው ነው የሚሆነው። አሜን። እንኳን ደስ አለሽ። አሜን። ቢሮ ውስጥ ማን ነበር የሚሰራው? ወንድሜ ነው። የሆነ ኦፊስ ውስጥ ከዚህ በፊት ምንድነው ሰርተሽ የምታውቂው አንቺ? ሽሮ ቤት ነው የምሰራው። የልጅ አባት የት ነው ያለው? ተለያየ። ይሄ በመገርሳ የሚሰራው ስፒሪት የማይሰራው ነገር የለም። እንደዚህ ስታያቸው ሁሉ ነገር ምንም ችግር የለም። ግን ስፒሪቱ መንፈስ ዓለም ላይ አፌክት ስለሚያደርጋቸው ትዳር ወይ አይዙ ወይ ትዳር አይበረክትላቸው። በቃ ወይ አይበረክትም ወይ አትይዙም። ወይ ይበተናል ወይ ደግሞ አታገቡ። ዛሬ በመገርሳ በኩል ያለ መርገም ተሰብሯል። አሜን። እንኳን ደስ አላችሁ። አሜን። ይሄ ልጅ ታላቅ ሰው ይሆናል። እግዚአብሔርን አመስግኚ ሂጂ።